ከ40 ዓመት በኋላ ብዙዎቻችን እግራችን ላይ የሚሰማንን ለውጥ የእርጅና ምልክት ነው ብለን ችላ እንላለን። ነገር ግን በእግራችን ላይ የሚሰማን ድንዛዜ፣ ቅዝቃዜ ወይም የእግር ማበጥ ዝምተኛው የጤና ጠላታችን ሊሆን ይችላል። ይህ ችግር ደካማ የደም ዝውውር ይባላል። ብዙ ሰዎች ይህ ሁኔታ ምን ያህል በፍጥነት ጥንካሬያችንን፣ ሚዛናችንንና በራሳችን የመንቀሳቀስ ነፃነታችንን እንደሚሰርቀን አይረዱም። ዕድሜያችን እየጨመረ ሲሄድ የደም ስሮቻችን የበለጠ የመለጠጥ አቅማቸው ይቀንሳል። ደም ከልባችን ተነስቶ እስከ እግራችን ጫፍ ድረስ ይደርሳል። ነገር ግን ያ ደም ተመልሶ ወደ ላይ እንዲወጣ የስበት ኃይልን መታገል አለበት። የደም ዝውውራችን ሲዳከም ለጡንቻዎቻችን የሚያስፈልገው ኦክሲጅን አይደርስም። በዚህ ጊዜ ነው እግራችንን የሚደነዝዘንና ደረጃ መውጣት የሚከብደን። በሀገራችን ብዙ ጊዜ እግር መንገድ መሄድ ብቻ ለጤና በቂ ነው የሚል የተሳሳተ አመለካከት አለ። ነገር ግን የቅርብ ጊዜ የሕክምና ላቦራቶሪ ምርምሮች የሚያሳዩት አስገራሚ ውጤት አለ። እሱም ተራ ጉዞ ብቻውን በእግራችን ጥልቀት ውስጥ የሚገኙትን ዋና ዋና የደም ዝውውር መስመሮችን በበቂ ሁኔታ አያነቃቃቸውም። በተለይ በቢሮ ሥራ ረጅም ሰዓት የምትቀመጡ ወይም ታክሲና ወረፋ ለመጠበቅ ረጅም ሰዓት በቆይታ የምታሳልፉ ሰዎች የደም ስሮቻችሁ የመዘጋት አደጋቸው ከፍተኛ ነው። ለዚህ ነው ዛሬ በታዋቂ ዶክተሮች የታመኑና በምርምር የተረጋገጡ ከ40 ዓመት በኋላ በእግራችን ውስጥ የደም ዝውውርን እንደ አዲስ የሚቀሰቅሱ 5 ወሳኝ እንቅስቃሴዎችን ይዘን የመጣ ነው። እስከ መጨረሻው አብራችሁን ቆዩ። በተለይ ቁጥር 2 ላይ የምናየው እንቅስቃሴ በደም ስሮች ውስጥ የሚገኙ እንቅፋቶችን በመጥረግ ረገድ ተአምረኛ ነው ተብሎለታል። ልማድ ቁጥር 5 ተረከዝን በማንሳት የሰውነት ሁለተኛ ልብን ማንቃት። ወደ እንቅስቃሴያችን ስንገባ በአምስተኛ ደረጃ ላይ የምናገኘው ተረከዝን ማንሳት ነው። ሲታይ በጣም ቀላል እንቅስቃሴ ሊመስል ይችላል። ነገር ግን ዶክተሮች ይህንን እንቅስቃሴ የደም ዝውውር ኃይል ማመንጫ ብለው ይጠሩታል። ለምንድን ነው ተረከዝን ማንሳት ለደም ዝውውር እንዲወሳኝ የሆነው? የባታችን ጡንቻዎች የሰውነታችን ሁለተኛ ልብ ይባላሉ። ምክንያቱም ልባችን ደምን ወደ ታች ሲረጭ ያ ደም ተመልሶ ወደ ልብ እንዲወጣ የሚገፋው የባታችን ጡንቻ ነው። በባት ጡንቻዎቻችን ውስጥ ደም ወደ ኋላ እንዳይመለስ የሚከላከሉ ልዩ ቫልቮች አሉ። ተረከዛችሁን ወደ ላይ ስታነሱ ልክ ውሃ የያዘ ስፖንጅ እንደመጭመቅ በእግራችሁ ውስጥ የታቆረውን ደም ወደ ላይ በኃይል ትገፉታላችሁ። ነገር ግን ጥቅሙን ለማግኘት የማቆየት ዘዴን መጠቀም አለባችሁ። ትክክለኛው አሰራር ይህ ነው። አንደኛ፣ ሚዛናችሁን ለመጠበቅ ወንበር ወይም ግድግዳ ያዙ። ሁለተኛ፣ እግሮቻችሁን በጥቂቱ አራርቃችሁ ቁሙ። ሶስተኛ፣ ቀስ እያላችሁ ለ3 ሰከንድ ያህል ተረከዛችሁን ወደ ላይ አንሱ። ዋናው ሚስጥር እዚህ ጋር ነው። ልክ ወደ ላይ እንደወጣችሁ ለ2 ሙሉ ሰከንድ እዚያው ላይ ቆዩ። በዚህ ሰዓት የባታችሁ ጡንቻ ሲወጠር ይሰማችኋል። ከዚያም ለ3 ሰከንድ ያህል በጣም ቀስ እያላችሁ ወደ ታች ውረዱ። መሬቱን እንደነካችሁ ወዲያውኑ ድጋሚ ተነሱ። ይህ እንቅስቃሴ ምንም አይነት የስፖርት ዕቃ አይጠይቅም። ጠዋት ቁርስ እስኪዘጋጅ ወይም ማታ ዜና እያያችሁ መስራት ትችላላችሁ። ፔንስሌቪያ ዩኒቨርሲቲ ያደረገው ጥናት እንደሚያሳየው ይህንን ዘዴ የተከተሉ ሰዎች በእግራቸው ውስጥ ያለው የደም ፍሰት በ40 በመቶ ጨምሯል። ብዙ ሰዎች እግሬን ይቆረምተኛል ወይም ይነዝረኛል ይላሉ። ይህንን እንቅስቃሴ በቀን 15 ጊዜ በ3 ዙር ከሰሩ በጥቂት ቀናት ውስጥ እግራቸው ላይ የሙቀት ስሜትና ቀላልነት ይሰማቸዋል። ይህ ማለት ትኩስና ኦክሲጅን የያዘ ደም በእግራችሁ ውስጥ መዘዋወር ጀምሯል ማለት ነው። ቁጥር 4 ወንበር ላይ ተቀምጦ እግርን ዘርግቶ ቁርጭምጭሚትን ማጠፍ። አሁን ደግሞ ወደ አራተኛው ወሳኝ እንቅስቃሴ እንለፍ። ይህ እንቅስቃሴ ወንበር ላይ ተቀምጦ እግርን ዘርግቶ ቁርጭምጭሚትን ማጠፍ ይባላል። ብዙዎቻችን ወንበር ላይ እግርን መዘርጋት ለጭን ጡንቻ ጥንካሬ ብቻ የሚጠቅም ይመስለናል። ነገር ግን ሳይንሳዊ መረጃዎች እንደሚጠቁሙት ይህ እንቅስቃሴ ከጥንካሬ በላይ የሆነ ትልቅ ሚስጥር አለው። እንደ ሲዲሲ ያሉ የጤና ተቋማት መረጃዎች እንደሚያሳዩት ዕድሜያቸው ከ40 ዓመት በላይ የሆኑ ሰዎች በቀን በአማካይ ከ8 እስከ 10 ሰዓት ተቀምጠው ያሳልፋሉ። በዚህ ረጅም የመቀመጥ ሰዓት ደም በእግራችን የታችኛው ክፍል ላይ እንዲጠራቀም ይሆናል። ተመራማሪዎች ይህንን ቬኖስ ስታሲስ ይሉታል እና ይህ እንቅስቃሴ ይህንን የታቆረ ደም በአንድ ጊዜ በሁለት አቅጣጫ እንዲገፋ ያደርገዋል። እግራችሁን ወደፊት ስትዘረጉ የጭን ጡንቻችሁን ታሰራላችሁ። በተመሳሳይ ሰዓት ጣቶቻችሁን ወደ ራሳችሁ ስታጥፉ ደግሞ የፊት ለፊት የባት ጡንቻዎቻችሁን ታነቃቃላችሁ። ይህ ጥምረት ደብል አክሽን ፓምፕ ወይም
ድርብ መጭመቂያ ይፈጥራል። ትክክለኛው አሰራር ይህ ነው። አንደኛ፣ ጠንካራ ወንበር ላይ ጀርባችሁን ቀጥ አድርጋችሁ ቁጭ በሉ። ሁለተኛ፣ ቀስ እያላችሁ አንዱን እግራችሁን ወደፊት ቀጥ አድርጋችሁ ዘርጉት። ሶስተኛ፣ እግራችሁ አየር ላይ እንዳለ የእግራችሁን ጣቶች በኃይል ወደ ራሳችሁ አስጠጉ። አራተኛ፣ በዚህ ሁኔታ ለ3 ሰከንድ ቆዩ። በዚህ ጊዜ ደም ከእግራችሁ ጫፍ ወደ ላይ በኃይል ሲገፋ አስቡት። አምስተኛ፣ ለ4 ሰከንድ ያህል በጣም ቀስ እያላችሁ ወደ ታች መልሱት። ይህንን በአንድ እግር 10 ጊዜ ከዚያም በሌላኛው እግር 10 ጊዜ በጠቅላላው 4 ዙር ስሩ። ዶፕለር አልትራሳውንድ የተባለ መሳሪያ በመጠቀም የተሰሩ ጥናቶች እንደሚያሳዩት ይህንን እንቅስቃሴ ያደረጉ ሰዎች የደም ዝውውር ፍጥነታቸው በ55% ጨምሮ ተገኝቷል። ቁጥር 3 ግድግዳ ላይ ተደግፎ መቀመጥና ተረከዝን ማንቀሳቀስ። ይህ ዘዴ በተለይ በስፖርት ሳይንስ ባለሙያዎች ዘንድ ፐርፊውዥን ፕሬሸር ግራዲየንት ተብሎ የሚጠራ ልዩ ሂደት በሰውነታችን ውስጥ ይፈጥራል። ይህ ማለት ምን ማለት ነው? በአውሮፓ አፕላይድ ፊዚዮሎጂ መጽሔት ላይ የወጣ ጥናት እንደሚያስረዳው ግድግዳ ላይ ተደግፈን ስንቀመጥ በትላልቅ የጭን የደም ስሮቻችን ላይ ጫና እንፈጥራለን። ልክ እንደ ውሃ ጎማ መሃሉን በጣታችን ስንይዘው ውሃው መጨረሻ ላይ በኃይል እንደሚረጨው ሁሉ እኛም በጭናችን ላይ ጫና ስንፈጥር ደም በትናንሽ የደም ስሮቻችን ውስጥ በከፍተኛ ኃይል እንዲሮጥና የተቀረቀሩ ቆሻሻዎችን እንዲያጸዳ ያስገድደዋል። ይህ ሂደት ቫስኩላር ፍለሽ ወይም የደም ስር እጥበት ይባላል። ትክክለኛው አሰራር ይህ ነው። አንደኛ፣ ከግድግዳው ፊት ለፊት ቁሙና ጀርባችሁን ግድግዳው ላይ አስደግፉ። ሁለተኛ፣ እግራችሁን ወደፊት በ2 እርምጃ ያህል አርቁ። ሶስተኛ፣ ጀርባችሁ ግድግዳ ላይ እንዳለ ቀስ ብላችሁ ወደ ታች ውረዱ። ልክ ወንበር ላይ ተቀመጣችሁ እስኪመስል ድረስ። ጉልበታችሁ 90 ዲግሪ ቢሰራ ይመረጣል። ካልቻላችሁ ግን ትንሽ ከፍ ብላችሁ መስራት ትችላላችሁ። አራተኛ፣ በዚህ ሁኔታ እንደተቀመጣችሁ ተረከዛችሁን ወደ ላይና ወደ ታች በፍጥነት በሰከንድ ውስጥ 2 ጊዜ ተረከዛችሁን አንሱና አውርዱ። ይህንን መጀመሪያ ለ20 ሰከንድ ሞክሩት። ቀስ እያላችሁ እስከ 60 ሰከንድ ወይም 1 ደቂቃ አድርሱት። ይህ እንቅስቃሴ ለዓመታት ተዘግተው የቆዩ ጥቃቅን የደም ስሮችን በመክፈት ረገድ ወደር የለውም። በጥናቱ የተሳተፉ ሰዎች እንደገለጹት ይህን እንቅስቃሴ ለ4 ሳምንታት ብቻ በማድረጋቸው እግራቸው ላይ ለዓመታት የነበረው የቁርጥማት ስሜት ሙሉ በሙሉ ጠፍቷል። ቁጥር 2 በጀርባ ተኝቶ እግርን እንደ ብስክሌት መንዳት። አሁን ደግሞ በሁለተኛ ደረጃ ላይ ወደ ተቀመጠውና የደም ዝውውር ትንሣኤ ተብሎ ወደሚጠራው እንቅስቃሴ እንለፍ። ይህ እንቅስቃሴ በጀርባ ተኝቶ እግርን እንደ ብስክሌት መንዳት ይባላል። ይህ ዘዴ በተለይ በዓለም አቀፍ ደረጃ ስመጥሩ የሆኑ ስፖርተኞች ከጉዳት በቶሎ ለመፈወስ የሚጠቀሙበት ሚስጥር ነው። የማያሚ ዩኒቨርሲቲ ያደረገው ጥናት አንድ አስገራሚ እውነታን አሳይቷል። ቀጥ ብለን ስንቆም የደም ዝውውር ስርዓታችን የስበት ኃይልን ወይም ግራቪቲን በኃይል መታገስ አለበት። በጀርባችን ስንተኛ ግን ይህ ጫና ሙሉ በሙሉ ይወገዳል። ሳይንቲስቶች ይህንን ሃይድሮስታቲክ ፕሬሸር ሪዳክሽን ይሉታል። እግሮቻችንን ወደ ላይ አንስተን ስናንቀሳቅሳቸው ደም ያለምንም እንቅፋት ከእግራችን ወደ ልባችን እንዲፈስ መንገድ ይከፍትለታል። በጥናቱ መሰረት ይህንን እንቅስቃሴ ለ2 ሳምንታት ብቻ ያደረጉ ዕድሜያቸው ከ60 በላይ የሆኑ ሰዎች በእግራቸው ጥልቀት ውስጥ የሚገኘው የደም ፍሰት በአማካይ በ48% ጨምሯል። ትክክለኛው አሰራር ይህ ነው። አንደኛ፣ መሬት ወይም አልጋ ላይ በጀርባችሁ ተኙ። ሁለተኛ፣ ሁለቱንም እግሮቻችሁን ወደ አየር አንሱና ጉልበታችሁን 90 ዲግሪ ይጠፉት። ሶስተኛ፣ ለ30 ሰከንድ ያህል በጣም በቀስታ ትልልቅ ክብ እየሰሩ ብስክሌት እንደሚነዳ ሰው እግራችሁን አሽከርክሩ። በመቀጠል ለ15 ሰከንድ ያህል ፍጥነታችሁን በመጨመር በኃይል አሽከርክሩ። ይህ የፍጥነት መቀያየር በደም ስሮቻችሁ ውስጥ የሞገድ ኃይል ይፈጥራል። ይህ የተዘጉ ጥቃቅን የደም ስሮች እንዲከፈቱ ያደርጋል። ይህንን በቀን ለ5 ደቂቃ መስራት በእግራችሁ ላይ የሚሰማችሁን የመደንዘዝና የመቆርቆር ስሜት ሙሉ በሙሉ ያጠፋዋል። ቁጥር 1 ወደ ኋላ የመራመድ ዘዴ። በመጨረሻም ወደ ቪዲዮአችን ቁንጮ ደርሰናል። በሳይንሳዊው ዓለም የደም ዝውውር ንጉሥ ተብሎ የተሰየመው አንደኛው እንቅስቃሴ ወደ ኋላ የመራመድ ዘዴ ይባላል። ይህ እንቅስቃሴ ለምን ከምንም ነገር በላይ ኃይለኛ ሆነ? ማዮ ክሊኒክ እጅግ የከፋ የደም ዝውውር ችግር ባለባቸው ሰዎች ላይ ያደረገው ምርምር
ሳይንቲስቶቹን አስገርሟል። ወደ ኋላ መራመድ ወደፊት ከመራመድ ይልቅ 30% በበለጠ ኃይልና ኦክሲጅን ይጠይቃል። ይህ ማለት ሰውነታችን ወደ እግሮቻችን በከፍተኛ ግፊት ደም እንዲረጭ ያስገድደዋል። ወደ ኋላ ስንራመድ ወደፊት ስንሄድ የማንጠቀምባቸውን ጡንቻዎችና የነርቭ መስመሮች እናነቃቃለን። ይህም አንጎላችን የደም ስሮችን የመቆጣጠር አቅሙን እንዲያድስ ያደርገዋል። በጥናቱ መሰረት ይህ ዘዴ የደም ዝውውርን በ65% ከመጨመሩም በላይ ለዓመታት ደርቀውና ጠጥረው የነበሩ የደም ስሮችን መልሶ እንዲለሰልሱ ያደርጋል። ትክክለኛው አሰራር ይህ ነው። አንደኛ፣ ደህንነቱ የተጠበቀ ክፍት ቦታ ወይም ረጅም ኮሪደር ምረጡ። ሚዛን ለመጠበቅ ግድግዳ አጠገብ መሆኑ ይመከራል። ሁለተኛ፣ በትክክል 20 እርምጃዎችን ወደ ኋላ ተራመዱ። እርምጃችሁ ረጅም እንዲሆን ሞክሩ። ሶስተኛ፣ 20 እርምጃ እንደጨረሳችሁ ወዲያውኑ ቁሙና ወገባችሁን አጥፋችሁ የእግራችሁን ጣቶች ለመንካት ሞክሩ። ጣቶቻችሁን ባትነኩ እንኳን ዝም ብላችሁ መለጠጣችሁ በቂ ነው። አራተኛ፣ በዚህ ሁኔታ አንድ ጥልቅ ትንፋሽ ውሰዱና ድጋሚ ወደ ኋላ መራመድ ጀምሩ። ይህንን ለ5 ዙሮች ደጋግሙት። ይህንን የ20 እርምጃና የጎንበስ ማለቱ ጥምረት ቫስኩላር ፍለሽ የተባለውን ተአምር ይፈጥራል። ደም በኃይል ወደ ታች ይወርዳል። ከዚያም ጎንበስ ስንል በከፍተኛ ፍጥነት ወደ ላይ ይመለሳል። ይህ ሂደት የደም ስሮችን ውስጣዊ ግድግዳ ያጸዳል። እንግዲህ እነዚህ በዓለም አቀፍ ዩኒቨርሲቲዎችና የሕክምና ምርምር ማዕከላት የተረጋገጡ 5 እንቅስቃሴዎች ከ40 ዓመት በኋላ የእግሮን ጤና ለመመለስ የተሰጡ ቁልፎች ናቸው። ያስታውሱ፣ ሰውነታችን ተአምረኛ ነው። ትክክለኛውን ትዕዛዝ ብቻም ነው የሚፈልገው። እነዚህ 5 እንቅስቃሴዎችን በየቀኑ ለ15 ደቂቃ ብቻ በማድረግ የመውደቅ አደጋውን መቀነስ፣ ህመምን ማጥፋትና እንደ አዲስ ንቁ መሆን ይችላሉ። ይህ መረጃ የብዙዎችን ሕይወት ሊቀይር ይችላልና እባካችሁን ለጓደኞቻችሁና ለቤተሰቦቻችሁ ሼር አድርጉት። የትኛው እንቅስቃሴ ይበልጥ እንደጠቀማችሁ ወይም ጥያቄ ካላችሁ ኮሜንት ላይ ጻፉልን። ለጤናችሁ የሚረዱ አዳዲስ መረጃዎች እንዲደርሷችሁ ሰብስክራይብ ማድረጋችሁን አትዘንጉ። ስለተከታተላችሁን እናመሰግናለን። ጤና ለሁላችሁ።